የት እንዳላላቅ ትሄዳለህ። ታውቃለህ ትሄዳለህ። አብርሃም የት እንዳላላቅ ከኔ ጋር እንሂድ። እስካሁን ድረስ የለፈለፈው ከኔ ጋር ይበቃል። የት እንዳላላቅ በመጀመሪያ ደረጃ ተረጋጊ። አንቺ አልሰማህም። እንሂድ እኮ ተረጋጊ። አንቺ እየተረጋጋሽ አይደለም። ተረጋጋ። ከፈለክ አብርሃምን አገናኝ እኮ እንደዚህ ሆነሽ ላገናኝሽ አልችልም። አገናኘኝ። አይመለከትህም። አንተ አገናኘኝ። በቃ አንተ ቤተሰብህን አትፈልገውም አይደል? ቤተሰብ መሆን አትፈልግም ወይስ ምንድነው የሆንከው? ለምንድን ነው ማትነቃው? እስቲ ንቃ። አንተ ልጅ ንቃ። ወይኔ እስቲ ንቃ። ወንድምህ እንዲህ ሲሆን ዝም ብለህ አትንቃ። እስቲ መቼ ነው የምትነቃው? እኛ እንፈልገዋለን ልጁን። እንዴ እሷ የራሷ ስራ ራሷን ጠምጥሞ ይጣላት። ምን አገባኝ እኔ ካለ መድኃኒዓለም ምንም ነገር አይሆንም። አንተ የፈለከው ያህል ልጥጠጥ ትችላለህ። እኔ ግን ማምነው መድኃኒዓለም አሳልፎ አይሰጠውም። እሱ ይሄንን ወቅ እንደምታስቢው አይደለም። ይሄንን ወቅ እንደምታስቢው አይደለም። ለወንድምህ ውድቀት መሆንህ ነው የሚያሳዝነኝ። አንተ ለወንድምህ ውድቀት መሆንህ አዝናለሁ። ምንም ነገር ልትወሪ ትችያለሽ። አዝናለሁ ግን ነገር ላይ ግን ተሳስተሻል። አገኘዋለሁ። ችግር የለውም። አሁን ልጁን እንድታገናኘኝ ነው የምፈልገው። ከአይኔ የት አባታችሁ ነው ያስገባችሁት? ልጁ እንደዚህ ሆነሽ ላገናኝሽ አልችልም። ወንድሜን አገናኘኝ። ወንድሜን አገናኘኝ። ምንም ነገር እንድታወራኝ አልፈልግም። አገናኘኝ። ዛሬ ማገናኘት አልችልም። ታገናኘኛለህ። ዛሬ ወደህ ነው በግድ ታገናኘኛለህ። እኔ ምንም አልፈለኩም። የፈለኩት ነገር እኮ ተደረገ። በቃ አብርሃምና ሩታ አንድ ላይ እንዲሆኑ ነበር የፈለገው። በዚህ መንገድ ነው አብረው የሆኑት? አዎ ሆኑ እኮ። ምንድነው አብረው የሆኑት? አልሰማሽም እንዴ? ኧረ እባክህ አብረው ይሆናሉ። አብርሃም ሩታን መርጧል። ኧረ በጣም መረጠ። አየን። ካልሰማሽ ልንገርሽ ብዬ ነው። አንተ የቤተሰቡ መጥፊያ ነህ። ልንግባባ አንችልም። ገባ? አንተ የወንድምህ መጥፊያ ከሆንክ የቤተሰቡ መጥፊያ ነህ አንተ። አንግባባም። እንደዚህ ነገ ላይ የሚጸጽታችሁ ነገር አታድርጉ። ለማንኛውም የሚጸጽተን ነገር አዎ፣ በጤናህ እንዲህ አትሆንም። አንተ ራስህ የእሷ ተባባሪ ሆነ ታርፈው እንደዚህ ወንድምህ ላይ በቀል አስበህ ትቀመጥ። ልጁ ምን ይሁንልህ? ስለማታውቂው ነገር ነው እያወራሽ ያለሽው። የወንድሜ ህይወት አላበላሽውም። የወንድሜ ህይወትን ያስተካከልኩት አሁንም ቢሆን ልንገርሽ፣ ገብቶሻል? የአብርሃምን ህይወት አላበላሽውም። አንዳንድ ሰዎች መተሽ አበላሽታ ምናምን አትበይ። እኔ በቃ ካሜራ ይዞ እዚህ ይቆምልኛል እንዴ? የወንድሜን ህይወት አላበላሽውትም ትለኛለህ። አንዳንድ ደግሞ ሰዎች አላችሁ በጣም እየገረመኝ ያለው ማለት ነው። የትኛው ነው ትክክል የሆኑት? እነሱ ከልጁ እናት ጋር በማይሆን መስመር እሱን እንደዚህ ጠምጥሞ ማስቀመጥ ይሄ ነው ትክክል? ከልጁ እናት ጋር መሆኑ አይዘው ትክክለኛ ነገር ነው። ዝም በል። አብርሃም ዛሬ የት እንዳላላቅም ትሄዳለህ። ታውቃለህ ትሄዳለህ። አብርሃም የት እንዳላላቅም ከኔ ጋር እንሂድ። እስካሁን ድረስ የለፈለፈው ከኔ ጋር ይበቃል። የት እንዳላላቅ በመጀመሪያ ደረጃ ተረጋጊ። አንቺ አልሰማህም። እንሂድ። አዝናለሁ ግን ነገ ላይ ግን ተሳስተሃል። አገኘዋለሁ። አሁን ልጁን እንድታገናኘኝ ነው የምፈልገው። ከአይኔ የት አባታችሁ ነው ያስገባችሁት? ልጁ እንደዚህ ሆነሽ ላገናኝሽ አልችልም። አብርሃም